ወይኔ ተክሉ የማንም ውርጋጥ መጮች አሉን ወይ አንበሳ ሲያረጀኝ ዝንብ መጮች ይሆናል አሉ ወይኔ እስኪ ተረጋጋ አትበለኝ ሽበሽ ያልተነካ ግልግል ያውቃል አሉ እቺ የሆነች አሮጌ ስሙን የሆነች ልጅ እኔ ላይ ወይ ጉድ እና ጋራዡ ቀበሌ ሆነ የምትለኝ ያንተ ደግሞ ስንት የልንገር ታዲያ ለምን አታባራትም ምን ሆነሃል ከዓመታት በፊት ከጎን ያለውን መሬት ገንዘብ ሰጥቼ ተቀበልኩ አልነበረ አዎ እሱን መረጃ ማን እንደሰጣት አላቅም እንደ ማስፈራሪያ ያዘችብኝ ነው የምልህ ምጽአት ተክሉ ስለምን ምጽአት ነው የምታወራው እንግዲህ ያው ለጊዜው እንደምንም ብዬ እንግዲህ እሹሩሩ እያልኩ እዚህ ራሴ ላይ አረጋታለሁ ቆይ እስከ መቼ ከራሴ ላይ አሽቀንጥሬ እሞረውርበት ጊዜ እስከሚመጣ ድረስ አዎ እሱ ጥሩ ሐሳብ ነው እቺ ዋልጌ ካሁኑ እንደዚህ ተሸከሙኛለች ነገ ከነጎዳማ ገራዡን በስም ያደርጉልኝ ማለት አይቀርም እንዴ አረረረረ የት አባቷ ከየት አምጥታ ነው እንደዚህ የምትለው አለውልህ የምትለው ከጎን የሚቆም አንድ ሰው ከሌለ እንደዚህ ማድረጓ የማይቀር የኔ የምትለው ሰው ማለት አልገባኝም የኔ የምትለው ስልህማ ልክ እንደ ልጅ ያለ ታማኝ ሰው ማለት ነው አይ አንተ ነገር እንዴ አሁን ከኔ ከተክሉ እንደው ይሄንን ደብቀ ነው ከመካሻ ውጭ አሁን ሌላ ልጅ አለ እንደው ጂበጂ እንደው ጥርሴስ ልማዱ ነው አይኔን አታስቀኛለ ስለምን ልጅ ነው የምታወራው እኔ ከመካሻ ውጭ ሌላ ልጅ አለኝ እንዴ እንደው አሁን እስቲ እንደው ማን ይሙት አሁን ታማኝ ልጅ የምትለው መካሻን ነው አዎ እሱንማ ልክ ብላል ታማኝ ነው ከመስረቅ ውጭ ምንም አያውቅም ያው ታማኝ ስልህ ያው እንግዲህ ታማኝ ሌባ ማለቴ ነው ምክንያቱም ደግሞ አንድ ዕቃ ሰርቆ ከሸጠ በኋላ አልሰረኩም አይልም የት እንደሸጠ ቦታውን የቤት ቁጥሩን አድራሻውን ሁሉ ይናገራል ከዚህ በላይ ታማኝነት አለ ታማኝ ሌባ ያልኩት እኮ በምክንያት ነው ይልቅ ቧልቱን ትተህ አንተም ቢሆን አጎቱ ነህ የአባቱ ወንድም የማንንም ንብረት ሊሰርቅ ይችላል ነገር ግን የአንተን ያጎቱን ንብረት አስከብሮ ይቆያል ማንም ሰው ቀና ብሎ ቢያይህ አይነስቡን ነው የሚያጠፋል እሺ በሺ እንደው ያንተ ልጅ አመል ጠፍቶኝ ነው ይሄን ሁሉ ነገር የምታስረዳኝ እንደው እሺ በሺ እኔ ነገር አለሙላ ጥፍት ብሎብኛል እንደው እስኪ ተወኝ እመነኝ እንዳልኩ ብታረግ ትኮራብኛለህ መካሻ እኔም ሆንኩ ሌሎቹ እንደምናስበው አይነት ሌባ አይደለም እኔ አባቱ ያኖርኩለትን የሌብነት ጀብዱ ጠብቆ እያስቀጠለ ያለ ልጅ ነው እኔ እኮ ሽበሺ እንደው ዝም ብዬ ሳይ ግርም እኮ ነው የምትለኝ እንዴት ምን እንዴት አለው ሌብነት በኩራት የሚያወርስ አባት አንተን አየሁ እንዴ እኔ እኮ ሌብነት አንገት የሚያስደፋ የሚያሸማቅቅ ሆኖ ሳለ አንተ ግን እንዲህ በኩራት እንደው በኮንፊደንስ ስታወራ እኮ በጣም ግርም እኮ ነው የምትለው G+2 ያወረስክ እኮ ነው የሚመስለው አይዲው ሽበሺ እኔ ሰው ለብዬ አንተን ማማከሬ በቃ ተግሩ ያልኩ እንዳትረሳ ባዳን በደንብ አስብበት እና ይልቅ ቡናውስ እንዴ አንቺ ቡናው ምን ሆነሽ ነው እስካሁን ያልቀዳሽው ደርሷል ትላለች እንዴ ከገባን ስንት ሰዓት ሙሉ ቆየን እንዴ የጭንቅላት ስጋ ነው እንዴ ጣልሽው እንደውም ላይ ከሱ ጋር እያረፍተችው ኧረ ወዲያ እነሆ ሔዋኖቻችን እንደ ገራጃችን በር የእንጀራ ገመዳችሁ ስለተከፈተ እንኳን ደስ አላችሁ። በነገራችን ላይ እናንተ አረፈዳችሁ እንጂ እንጀራቸው ብቻ ሳይሆን ወጣቸው ራሱ የተከፈተላችሁ ስንት ሰዎች አሉ። ቆይ ግን ስራው ምንድን ነው? ይሄን ያህል ሲያስፈልጋል? ስራውማ ማጫወት ነው እንዴ? ምንድን ነው የምናጫውተው? በመጀመሪያ እኔን ሲቀጥል አብሮኝ የሚሰሩት የስራ ባልደረቦቼ ጠቅለል ካለ ደግሞ የሚመጡትን ደንበኞቻችንን በነገራችን ላይ ብዙ ነገር ታተርፋላችሁ። የመጀመሪያው ደሞዛችሁ፣ ከዛም ካለፈ ደግሞ ትዳር ከሌላችሁ ሀብታም መኪና ላይ ሰሩ የሚመጡት ሰዎች ማፈስም አለ። እኔ ደስ ይለኛል። ደግሞ ምን ያህል ጨዋታ እንደምችል ልታይ። ዋናው እሱ ነው። ግን ምን ያህል ቀልዶችን በቃልሽ ትችያለሽ? ኧረ እኔ ጨዋታ አልቅብኝም። ቆይ አንተስ ከሆነ የት አርፍደህ ነው የመጣው? እባክህ ታክሲ የሚባል ነገር የለም።
በል ወደዛ ቀልድን እዛውሽ። እኔ በስራ ቀልድ አላውቅም። በስነ ስርዓት ስራን የምትሰራ ከሆነ በስነ ስርዓት ስራ፣ ካልሆነ እንዳልኩሽ እንዴ በቃ ገባው ነው ወደዛ። ከደንበኞቼ ሊያቆራርጠኝ ነው እንዴ? ምን ሆናችኋል? ምንድን ነው እንዴ? የምን ሰልፍ ነው? የሸማቾች ሰልፍ አደረጋችሁት እኮ። ጋሼ ስራ ፈልገው ከሆነ ተራውትን ይጠብቁ። ሰልፍ ኮንፊደንስ ያሳጣሽ አይናውጣ። አይመስለኝም። 10 ብር ለኔ እቺን ይወዳል ተክሉ። 10 ብር አይወድም ማለት ነው? ሂጂ እጅሽን ሰብስቢ፣ ካፈር ያዋድሽ። 10 ብር አይወዱም ትላለች እንዴ? ምን ትመስላለች እዚህ እርቃኗን መታ። ይኸውልህ ስማ፣ ካመጣሃቸው ላይ ቀር አንዱ መኪና አቃጥለ ለምን አታሞቃትም? ያው ኃላፊ አይደል? የምን አባ ኃላፊ? ያው የሴት ኃላፊ ነው። እሱ ላይ ማልክ ብለሃል። የተርም መች ሴት ይመርጣል? ከኮረዳ እስከ ባልቴት፣ ከትልቅ እስከ ትንሽ ሲያካልል ይኸው እድሜውን ፈጀ። የሱ የሁለት ታናሹ አይደል እንዴ ይኸው አግብቶ በክብር ተድሮ 2 ልጅ የወለደው። ይሄ እዚህ የሴት አለቃ እውነትም ስላልገባህ እኮ ነው ጋሼ። እንደው ምሁር አይደለ ጎሽ። እኔ ስላልገባኝ እስኪ አስረዳኛ የኛ ምሁር። እስኪ ያስረዳት ጊዜ የለም። እዛው ተረዳዱ። ቆይ እርስዎ አባቱ ነው ታያቱ በገዛ መስሪያ ቤቱ ተንዘፈዘፉ? የአባቴ አምላክ ያንዘፍዝፍሽ። ብንዘፈዘፍ በገዛ ገራጄ ነው። ምን አገባሽ? ይኸውልህ አንተ ነህ አይደለ በማንም የምታሰድበኝ። ቆይ ቅዳሜ እንገናኝ። ጋሼ አዲሷ ልጅ እኮ ስላልተመቸችን እኮ ስራ ማቅለል እኮ ነው በእኔ ቤት። በአንተ ቤት? በየትኛው ቤት እንዴ? አንተ ልጅ ነገረ ስራ ምንም አላማረኝም። ቆይ መስሪያ ቤት ልትወርሰኝ ነው እንዴ? ያው እንግዲህ ጋሼ በእኔ ቤት ማለቱ በእኔ አስተያየት ምን ማለት ፈልጎ ነው? እስኪ ማብራሪያው ይቆየኝ እንዴ። ምን ነው የቀድሞ ስራዬ ሪፖርተር ነው አልክሳ። ስማ አንተ ሴት አውል በል እንዳሰለፍካቸው ይኸውልህ አንጋግተው ሰዳቸው። ከብት መሰልኑት እንዴ ታዲያ እየተነዳ የምንመጣው? ከብትማ ሁሉ ነገር ያውቃል። ይኸውልሽ የሚበላበትን ጋጣውንም ያውቃል፣ ማደሪያ በረቱንም ያውቃል። አንቺ ነሽ እንጂ ከከብት ማትሻይ ውርጋት ቆሼ ቆምቦሬ ይውላ ፎግሪ። ደውላለሁ። እሺ አንተ ቅዱስ ና እባክህ ወደ ስራ ገባ። ኧረ ቃል ምን ሆነሻል? ለምን ልትረጅኛት ነው? በቃሽ። ምንድነው የምረዳሽ? በጣም ጠጥቼ ነበረ። ሴት ልጅ ነኝ። ቢደፍረኝስ? የሆነ ነገር በሆንስ? እንደዛ ሰክሬ አንድ ነገር በሆን አልፋታሽም ነበር። ምን ልልሻለሁ ቃልዬ፣ ሽንት ቤት ደርሼ ስመጣ ሁለታችሁም ቦታው ላይ አልነበራችሁም። በዛ ላይ ደግሞ ስልክሽ ላይ በጣም ደጋግሜ ሞክሬያለሁ፣ ስልክሽ አይሰራም። ውጪም ደግሞ ወጥቼ ሳይው የብሩክ መኪና የለም። ታዲያ ሄዳችሁ መሰለኝ እኮ። እንዴ ቆይ ምን አይነት ውሸት ነው የምትዋሽኝ? እዛው አሳድሮኝ መኪናው የት ሄደ ታዲያ? ምናልባት ደግሞ እኔ ሄዳችሁ እንዲመስለኝ መኪናውን በሰው አስወስዶት ይሆናል። አቅዶበት ነበር ማለት ነው። ምናልባት ትይኛለሽ እንዴ? ምናልባት አትበይኝ። እኔ የአባቴ ልጅ ቃል ኪዳን አይደለሁም፣ እሰራለታለሁ። አምንብሻለሁ የኔ ጀግና፣ የአባትሽ ልጅ። ይሄ እንትና ኩርንችት የሚባለው ከፍሏል እዳውን? አዎ ከፍሏል ጋሺ። ይሄው እዚህ ጋር ከፍሏል። ያስ እንትና ይሄ ቅዱስ የሚባለው ሁሉም ከፍሏል። ይኸው ትነበብ እየደበቅሽ እንዳይሆን። ወይ አይደለም ጋሺ ከፍሏል። ያንቺን ያመጣውሽ ለዚህ ጉዳይ ነው። ሁሉም ተመዝግቧል እዚህ ጋር። ጥሩ የሚጨምር እንደው ዛሬ ደግሞ እንዴት ነው? ምን አባ ፈልገህ መጣ? 10 ቁጥር መፍቻ ማለቴ መስቀለኛ። ይኸው ፍታልኩን ሞተር ፈታል። አሪፍ ፊልትሮ ነው ጋሽ፣ አይቼዋለሁ። የምን አባ ፊልትሮ ነው የምታወራው? ሞተሩ ፈታል ወይ? ደስ ይለኛል። እንዴ እኔ የምለው ከአሁኑ እንደዚህ በአይን ትክ ብለህ እዚህ ጋር ከተተከልክ ነገ ከነገ ወዲያ ትገባለህ ማለት ነው አይደለ? ወይኔ ጌታዬ፣ እኔ ይሄ ልጅ እያለ እኮ እዚህ ገራጅ ማበዴ ነው። እሷ ከፈቀደች
ይሩጣውን ይሩጣ ይሄ ልጅ ሊያሳብደኝ ነው እንደው እየታዩዋለሽ። አንቺም እንደው አስተካክዪው እንዴ! ምንድን ነው ገለጥለጥ ማለት ረዲያ ይስተካከላል ጋሼ። ባንገልጠሽለት እሱ ገልጦ ይገባል። ማን ያስገባዋል? ወይ ቅዱስ እርኩስ የሆነ ልጅ እንደው ቅዱስ አሉት። ስምን መልአክ ያወጣዋል ነው የሚባለው። የዚህ ልጅ ግን እኔ ማን እንዳወጣው ልጅ እንደው ቅዱስ ቆይ አንተ ያቺኛዋ ልጅ አልገረመችም? የቷ? ለጋሽ 10 ብር አውጥታ እየሰጠችው ነች። እንደውም ሁለት ተቀምጦ አንተ ግን ጋሽ ምን አይነት ሰው ናቸው? ሊበሉ እኮ ሁለት አንዱ መርጦ ሊበሉ እኮ ነው እኮ። እረ ጋሽ ተመቱ ናቸው። እረ ጋሽ አይታችኋል? አስተያየታቸው ብትጥሩ። እረ ጋሽ ደግሞ አስተያየት ሲችሉበት ወይ ጋሽ እረ ጋሽ እንሰራለታለን ጓደኛዬ። ይሄ የማይረባ ምን ፈለክ? ምን ቀረው? የሚፈልገው ነገር አልሳካለት ሲል ለማሳካት ነው የደወለው። ዝም በይ ቃል፣ እኔ በቃለሁ። አንተ ግን ምን አይነት አሳፋሪ ሴሰኛ ሰው ነህ? እኔ እኮ እንደዚህ አልጠበቅኩም ነበር። ቃል ስትነግረኝ መስማት ነበረብኝ። በቅርቡ ደግሞ ዋጋህን ታገኛለሽ። ከዚህ በኋላ እኔም ቃል ያለንበት ቦታ እንዳትደርስ። ፕሊስ ቃልዬ፣ አንቺ ብቻ ተረጋጊ። እሱ በቅርቡ ዋጋውን ማግኘቱ አይቀርም። እንበቀለዋለን። አልፈልግም። እሱን እኔ ራሴ ነኝ ያለማንም አጋዥ እጁን የምሰጠው። አምንብሻለሁ የኔ ጀግና፣ የአባትሽ ልጅ። አሁኑኑ መሄድ አለብኝ። የት? ጋራጅ። በቃ እኔም የምሄድበት ቦታ ስላለ ራይድ የሚይዝበት ድረስ አብረን እንሄዳለን። ልብሴን ቀይሬ መጣሁ። ወይ ጉድ! ስምን መልአክ ያወጣው ይላሉ። ያንቺን ግን ራሱ ፈጣሪ ነው መሰለኝ ያወጣው። ይቺ ማቆለጳጰስ ምንም በማስመልከት ነች። የላባደሮችን ቀን በማስመልከት እኮ። እንዴት አልገባኝም። የእውነት በላብሽ የምታድረው ወዛደር እኮ አንቺ ነሽ። ወዛደር ሲሉ በሾርኔ ጠቅ መደረጉ ባልሆነ ማን አንቺን ብሳደብ ሆናል የሚሰደብ ጠፍቶ። እሺ አሁን እሱን ትተው ወደ መጡበት ጉዳይ። እስኪ አሁን ያናረቄ ቡናሽን ግዢልኝ። ዱቤ ነው? የምን ዱቤ? በገንዘቤ 5 ብር መጨመሩን አውቀዋል አይደል? ምን? ትናንት አብር የነበረው ቡና በአንድ ቀን ምን አገኘው? ምን እኮ ዓለም ያወቀው ፀሐይ ሙቆ ነው። ምን ነው ለእርሱ አዲስ ሆነቦት? ዓለምም አላወቀው ፀሐይም አልሞቀውም። ይሄ የበረደው ዜና ነው። ከጠጡ ይጠጡ፣ ካልጠጡ ጎ። ያው መንገዱ ጉሮኖ ግቢ፣ ጉሮሮሽን እንዳልዘጋው። ይሄ ደግሞ ከየትኛው ደንበኛ ሽልቅምሹ ጎ ነው። እሁቴ በምን ይዘጉኝ ባኮት? ከፈለግሽ በቦክስ ካልፈለግሽ ደግሞ እዛ ገራዥ ባለው ብረት። ትላንትና እዚህ ከተግሉ ጋር የጠጣሁት ቡና ተላሽ እስካሁን ድረስ አፌ ላይ አለ። ይሄን ቡና ብለሽ የቡና ስም አታጥፊ። ቡጠላ ነው የሚባለው፣ ምክንያቱም ከጉሽ ጠላ ጋር ደባልቀሽዋል። እንዴት ዋልክ የማርዋ? እንዴት ዋልሽ? እንዴት ዋልክ ተክሉ? እድሜ ረጅም ነው በል። ለከሰት ታነሱኝ ብለህ ቆይ ስራ ስታጣ ስኒ መካደም ጀመርክ አይደለ? እስኪ ቡና ስጭኝ የማርዋ። ቡና 5 ብር ጭማሪ አርጎ ይመቸታል። ይሁን 5 ብር ደግሞ ለ5 ብር ስጭኝ ዝም ብለሽ አሉ እንጂ ለ5 ብር ካርላ መሰብሰብልን የሚሉ ማ ነሽበሽ በየሱን ነው ከፍል ከጀልኝ። አይ ይቅርብኝ። የለቅ ጉራውን ትተህ ከፈለክ ጠጣ። ስጩን እከፍላለሁ እኮ እኔ ሰርቶና በላልሽ እኮ ያለኝ እንኳን ለራሴ ለአንተም እተርፋለሁ። ሰርቶ ነው ሰርቆ። አዳሜ እሱ ፊት እንደዚህ አትናገሪም። ለቀጅልኝ ወይሽ አይሽ
ያስጠጣ የማይናገረው ስኳር የለም። እድሜ ገፍቷል። አሁን ስኳር ምን ያደርግልሃል? እንደው በስኳር ነው እምቢ አላረጅም ይሆንክ ልጅ አንተ ገና ምን ታየና ችብስ አልልህ እንግዲህ። ኧረ እንደ አንተ ሲቦጭቅ እስኪ ስኳር አለ የለም። ሳይው እድሜ ሄዷል። ምን ያደርግለታል? ከእንግዲህ ጣፋጭ ነገር ምን ያደርግልሃል? አንተ የምትበላው የምትጠጣው ለጥፍርህ ነው የሚሆነው። በጣም ነው እንዴ? ኢየሱስ እኔ ጋር ነው። ይሁዳ ራሱ እንዳንተ አሰቃየኝ። ደገምኩ እኮ ምንድነው? በቃ አስሬ አትደጋግምብን እንዴ። በቃሽ። እኔንም መተኛሽ አባቷና ነው ይቸቆላት ዛሬ ግን በጣም ቂቢጥራ ነው። ጉርጅት አንተ ሄድና አባብሎ ሄድ። አንተ አበዛውሽ። እውነቱን ነው። እሺ እንደው ካዲ እኮ ናት። አንቺ ጉርጅት እኔ ምን ላድርገው? ቆይ እኔንም ይወቅሰኝ። አቤት ስጠፋ እንኳን የጠፋሽ ቢሆን አትጠይቀኝም? ምናልባት ስራሽ አሳፍሮሽ ይሆናል። አንተ ይቅርታ የሚያደርግ ልብ ነው ያለ? ያው ሰው ጥፋቱን አሁን ይቅርታ ከጠየቀ ይቅርታ ለማድረግ አይከብድም ብለሽ ነው? ይቅርታ አድርግልኝ፣ ትልቅ ጥፋት ነው ያጠፋሁት። ከልብሽ ነው? አባቴም ትምረኝ ነው። እሺ እንደዚህ ያት ነው በቃ አምንሻለሁ። ወይኔ እቺን የሚመስልች እንጆሪ የምትመስል ልጅ አግኝቶ ኩርሽም እንደማድረግ ነው። እንደ ልጃገረድ አደረገኝ ይለኛል። ወይኔ ወንድነቴ። ቅዱሴ ተረጋጋ። አንተ ግን ምን እየሆንክ ነው? ወንድነቱ ሲነካ አያስችለውም፣ ያንቀጠቅጠዋል። በል ያማል እንዴ? ማታ ስንት ስራ አለበት፣ አታዳክ ነው። ያማል እንዴ? ወንድሜ ተረጋጋ። አመሰግናለሁ። እንቅልፍ ያጣሁበት ጉዳይ ነበር። እኔ ለሰው ስሜት የምትጨነቂ ከሆነማ ንጹህ ልብ ነው ያለሽ ማለት ነው ብለህ ነው? ጓደኞቼን ግን አስቀምናቸው። ችግር የለም፣ ቆመን ነው የምንለው። የት እየሄዳችሁ ነው ማወቅ ከተፈቀደልኝ? ሁሌም ምሳ የምንበላባት ቤት አለች። ምሳ ልንበላው ለዛ እየሄድን። በእናታችሁ አብራችሁ ነው? እኔም አልበላውም። አይደብርሽም እንዴ? ለምን ይደብረኛል? ትንሽ ወረድ ያለች ቤት ናት። ደግሞ ምግቡ ላይ ስማማስ ይችላል። ይሁና። ደግሞ እናንተ እየበላችሁ አይደለም? እንደመጣ ካልፈለግሽ። አረ እንደዚህ አይደለም። በቃ እሺ፣ ምክንያት ላቅማት ማለት ነው። ሂድ እባክህ፣ ዝም በለኝ ደግሞ ሲያስጠላ ምናምን።
ራስን ችላ አውራ። እኔ በፍጹም ቃልዬ ስም ይጠፋኛል። አይገርመኝም ስምሽን ቢያውቀው። ምክንያቱም ቅዱስ ማለት ሴጤማ የተወሰነ የግል ማህበር ነው የሚሰራው። ደንበል አካባቢ አይቼዋለሁ ልበል? ተይ አታውቂውም። ሴቶች ጠንቅ ማህበር ነው የሚሰራው። ቃልዬ ለምን እሱን አትጠይቂውም? ንገራታ። ምንድነው? አንተ ንገረኝ። ያው የአወማ አባል ነው። ቆይ ደግሞ እሱ የት ነው? ያልተገረዙ ወንዶች ማህበር ማለት ነው። ቅዱሴ በጣም ነው ደስ የምትሉትና የሚደብር ስሜት ውስጥ ነበርኩ። አመሰግናለሁ። አብሽር፣ ሁሌ መምጣት ትችላለሽ። ጥርስ በጥርስ ነው የምናደርግሽ። ቴንክ ዩ ቬሪ ማች። ምን አባና ነው የምትቆየው? መታጠቢያ ቤቱ ጋር እኔ ደርሰን አይቼዋለሁ። ጀማው በለው ከምግብ ነው አንተ አይቱ ስንት ነው የምታምሩ በእናታችሁ። ደግሞ አሁንም ልበላ ነው? ኧረ አባቢ እሷን ነገር እኮ ፈትቻለሁ። አሁን ልጅ ዕቃ እየተረከብኩ መሸጥ ጀምሬያለሁ። ድሮም እኮ እሱ ነው ስራ ተረክቦ ሳይሆን። ኧረ አንቺ ሰድሽው ምን እሺ ነው? አዲስ ተመዝጋቢ ፊት ፋይል አታውጪ። በቃ አብሽር እስኪ ፈርም ጠብቃ በጣም አስታይ። እኔ የምልሽ አቤላ እንዴት ነው ብራዘር? ጃካ ምናምን ተገዣለሽ? አዲስ ገቢ ናት። አለም ላይ ራሱ ማለት ነው። ይገርምሻል። ሶስት ሰው ብቻ ነው የለበሳት። ሁለቱ ባህር ማዶ ናቸው። አንደኛው አንቺ ልትሆኚ እኔ ነው ያባት። እንዴት ነው ትሞክሪያታለሽ? አዲስ ሞዴል ነች። ኧረ እባክህ አዲስ ሞዴል ይባላል። አዲስ ፋሽን መኪና ነው። ያው ነው እባክህ። መኪናም ከዝናብ ነው የሚከላከለው፣ ይቺ ጃኬትም ከዝናብ ነው የሚከላከለው። ባይገርምሽ ማለት ነው ትናንትና 300 ብር አንዱ ቆጥሮልኝ እምቢ ብዬ ፈትቼው ነው። አያዋጣም። የምትገርም ጃኬት ነች የኔ አባት። ታዲያ 300 ብር ሌላ ቦታ የምትሸጥበት ቦታ ሽጧ። አንቺ ሆነሽ ነው 300 ብር ያለ ቦታ ሄደሽ ሽጦ ይለኛል እንዴ? አጥቼው እንጂ ማለት ነው። እጄን ስሞ ነው የሚቀበልኝ። ያንተን እጅ ብቻ መቁረጥ ነው እንጂ መሳም ቢሳም እንኳን ጥርስ ታስተርፋለህ እንዴ ሌባ? ኧረ እባክህ የወርቅ ቢሆን አንተ ራስህ ተምረዋለህ እንዴ? ምን ሆነ ነው በዚህ ሰዓት ደግሞ ጤነኛ ጥርስ የት ይገኝና እንዳለ በጫት የተበላሻሻ እንዴ? ወርቅ ቀብቀብቶን ቢሆን ትሸጠዋል። ምንድነው? ኧረ ይሄን ያልተናንቀናል ማለት ነው። ለማንኛውም እነሱን ታያቸው ነው ይናት። እንዴት ነው አንቺ አትሸምሻትም? ለፍቅረኛሽ ያው ከሌለም ሲመጣ ይለብሷል። ስንት ነው? አዲስ ነሽ እንደ እንግዳ አቀባበል በሚለው ላንቺ 250 አደርግልሻለሁ። እንዴ እንካ ያለኝ ይሄ ምን እሺ 300 አባቴ ሙት ላንቺማ በነፃ የምትወስጂው ደስ ይለኝ ነበር። አንቺ ግን ይኸውልሽ አንገቴ ላይ አልቆምሽም እንጂ እጢ ሆነሽብኛል። ጀሞ ለማንኛውም ይመቻችሁ። አስታይ አንተ ወሮ በላ በ300 ብር ተፋል። ምን እሺ ሆነ ልጅ ነው ታናሽ ለግለትለኛ ሳምቡሳ እዛ ስልጣን ቀረነት ሲኖላኩ መኪናው የኔ ቆንጆ የምር በጣም ነው የምናመሰግንሽ። እንዲህ እንዳጠገብሽ ሁላችንንም ቅዳበኛው ልጅ ኧረ አይደለም ቅዳበኛው ልጅ የሚባለው። እሺ አሜን። እሺ ትንሽ አቤላ እኔ ታሽልሽ። እሺ በጣም ቆንጆ ጊዜ ነበር። አመሰግናለሁ። ኧረ እኛንም ማመስገን ያለብን የተጠራቀመ ዕዳችንን አስከፈልሽ። እናመሰግናለን በጣም። በጓደኝነት መሀል እኮ መሰጋገን የለም። ደግሞ ጓደኞች ጓደኛቸው አድርገውኛል። አንተ ጓደኛ አታደርገኝም? በሚገባ። ቴንክ ዩ። ይሄ ላንተ ነው። እንዴ ለፍቅረኛሽ ይገዛሽው? ሲመጣ ታወልቀዋለህ። ሙስናሽ ይዛሉ። ወሬኛ ጋሽዬ እንዴት ነው ጋሽዬ? ሰላም ነው? ብድር ነው ብድር ልትጠይቁ ስትሉ እኮ እንዲህ ነው የሚያደርጋችሁ። ብድር ካልሆነ ታዲያ እናንተ እዚህ ቢሮ መቼ ስለሌላ ጉዳይ አትመጡ? ምን ፈልጋችሁ? ምንድነው እንደዚህ አጣዳፊ ጉዳይ ገጠማችሁ?
ጋሽዬ ፍቃድ ለመጠየቅ ነበር ጋሽዬ። አይ እንደው የወሊድ ፍቃድ ነው። መቼ ሳሰሩ ፍቃድ አትጠይቁም ብዬ ነው። ከአቅማችን በላይ የሆነ በጣም አንገብጋቢ ጉዳይ አጋጥሞ ጋሽ። ተው እንጂ ምን ነው ከአቅማችሁ በላይ ምን? አይ ጉዳይ ያው ሲጀመር እናንተ እዚህ ገራጅ የት አላችሁ? የላችሁም እኮ እረፍቱ ለኔ ነው። ይኸውልህ በቃ ሂዱ፣ ተፈቅዶላችኋል። እውነትዎትን ነው? አዎ ሂዱ፣ እንሂድ። በቃ ሂድ። ምን ያሽቋልጣል? ሂድ። እንዴ የምራቸውን ነው እንደ እነዚህ ልጆች? ኧረ አያደርጉትም እንዴ? ፍቃድ አንድ ሳምንት ምን አባቱ ሊበላ ነው? ማነህ አንተ ቁርጭት? እንዴ ና አልፈቀድኩም ና። ምን አይነት አየር ነው ቅዱስ ፈጣሪ። ከዛ ገራዥ አሁን ገላግል። አሜን። ግን የሆነች የምኮራባት ትንሽዬ ጥሪት ሀብት ስጥ። አሁንስ የለህም? ምንድን ነው? ወሬ ልትሄዱ ነው? ኑሻ የኔ መሸሻ ከሀገር ልትወጡ ነው እንዴ? አርጎት ነው ዝበልስ ያዘ ነው አርጎት ነው። እሺ አትናገሩም እንዴ? ለአንድ ሳምንትና ለ10 ቀን ከዛ ገራዥ እረፍት ወስደናል። ምን የተጀመሩ ስራዎችስ? አቤልን የመሰለ አቤል አለ አይደል? አቤልን የመሰለ ሰራተኛ ያገራጅ ሌላ ሰው ለምን ይፈልጋል? ግሩሜን የመሰለ አስተዋይ አንባቢ አይደለም አንተ። እሱ በትርፍ ሰዓቱ ነው። ነገሩ እዛም አቃጥሎናል። መካኒክ እያለ ስማኝ እነንተናንም ሰላም ትበልልን። እኔ ያለ አይደለ ጋሽ ተክሉ የሚባል ደሞዝ የሚቆርጥብን እና ደግሞ አሽቃባጩ ማን ነበር? ማን ነበረ ስሙ? ስሙን ጥሪልኝ። እንትና ቅባቱ ይኸውልሽ፣ አንድ ሳምንት ረፍት ተሰጥቶን ረስተናቸው። በነገራችን ላይ እንዴት ነው የሚያደርጋችሁ ግን? እንዴትም ቢያደርገን እዛ ገራጅ እንጂ እዚህ መንገድ ላይ ስልጣን የለሽ። ትመጣላችሁ፣ እንገናኛለን። ቅዳሜ ምናምን የለም፣ ጨርሰናል። ትንሿ ወሬ አታብዛቷ። ጭራሽ ያማሃል።